ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታዮች እንደምን ሰነበታችሁ? እኔ ለማ ነኝ። ዛሬ በክፍል 2 ስለ ደካማ እና ውጤታማ የንብረት አያያዝ እንማማራለን። ቪዲዮን እስከ መጨረሻው እንድትከታተሉት በአክብሮት እጠይቃችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ፑር ኤንድ ኢፌክቲቭ ዌርሃውስ ማናጅመንት ፓርት 2 ደካማ እና ውጤታማ የንብረት አያያዝ ክፍል 2። በባለፈው ቱቶሪያል ስለ ደካማ የንብረት አያያዝ ባህሪ፣ እነኚህ ችግሮች ንግድ ውስጥ የሚያመጡት ጉዳቶችንም አይተናል። ሌላ ስለ ውጤታማ የንብረት አያያዝ ባህሪም አይተን ነበር። ዛሬ ደግሞ በክፍል 2 ስለ ውጤታማ የንብረት አያያዝ ጥቅሞች፣ ደካማ እና ውጤታማ የንብረት አያያዝ በግራፍ እናጻጽራለን። ሶስተኛ መፍትሄዎች እና ምክረ ሀሳቦችን እናያለን። አጠር አድርጌ ላስረዳችሁ፣ ከኔ ጋር ሁኑ። What are the benefits if inventory management is effective? የእቃ ዝርዝር አስተዳደር ጥሩ ከሆነ ጥቅሞቹ ምንድን ናቸው? 1. reduced loss ኪሳራ ሊቀንስ ይችላል። 2. correct stock level ትክክለኛ የእቃ ደረጃ ይፈጥራል ወይም ይጠብቃል። 3. customer satisfaction ደንበኞች እርካታ ያገኛሉ ወይም እንዲያገኙ ያደርጋል። 4. profit improvement ትርፍ ሊያሻሽል ይችላል። አሁን ግራፉን ነው የምናየው። አሁን ደግሞ በደንብ ግልጽ እንዲሆንላችሁ የደካማ እና የውጤታማ ንብረት አያያዝ በግራፍ ላስረዳችሁ። How warehouse management affects cash flow in business. From this graph, the gray one, it is behavior of poor warehouse management. From this graph, X shows cash flow ወይም የገንዘብ ፍሰት የሚያሳይ ሲሆን Y shows error of poor warehouse management in business. As X and Y indicate from this graph, when errors increase, like overstock, manual errors, and missing records, cash flow become down or decrease. So for this reason it is called poor inventory management or inventory failures. On the other hand, this graph, the green one, X represent for cash flow and while Y shows errors. For this reason, from this graph, we conclude that as errors decrease, cash flow increase. For this reason, it is become effective warehouse management. አሁን ደግሞ መፍትሄዎችና ምክረ ሀሳቦችን እናያለን። የክምችት ማዝገቦች ከእውነተኛ የክምችት መጠን ጋር
የማይገጥሙ ከሆነ እቃዎች በገቡ በተንቀሳቀሱ ቁጥር ሁሉ የወቅቱን የክምችት መዝግባት ወይም ኢንቬንተሪ ሪኮርድስን ወዲያውኑ ያዛምኑ። እቃዎች ላይ የሚደርሰውን ብልሽት፣ የአገልግሎት ጊዜ ማለፍን እና ኦብሶሌንሲ ለመቀነስ መጀመሪያ የገቡትን እቃዎች ቀድሞ ይጨርሱ ወይም ያውጡ። ሌላ የክምችት ስህተቶች ኢንቬንተሪ ኤረርስ ሳይታወቁ የሚያልፉ ከሆነ በየተወሰነ ጊዜ በአካል በመገኘት የእቃ ቆጠራ ያካሂዱ። ሌላና የመጨረሻ if manual systems cause delays and errors, use warehouse management software example sage። ይህ ፕላትፎርም በጣም ታዋቂና በጣም ጥሩ ነው። ብትጠቀሙ ብትለማመዱ በጣም ይጠቅማቸዋል። ለዛሬ ትምህርቴ በዚህ ነው የሚያበቃው። ቀጣይ በሌላ ፕሮግራም እንገናኛለን። እስከዛ ደህና ሁኑ።